በአፍሪካ ምድር በ1970ዎቹ አጥቢያ ኮከብ ተጋለና ድንገት ከሰመ ይላሉ አንድ ጸሐፊ። በምዕራብ አፍሪካ አፐር ቮልታ ተብላ ትጠራ በነበረች ሀገር ሻንበልነት ማዕረግ ያለው ወታደር ስልጣን ያዘና ደማቅ ብርሃኑን ፈነጠቀው። ግን መሞቅ ሳይጀምር አከሰሙት እያለ ትንታኔውን ይቀጥላል። ያ የአጥቢያ ኮከብነት ስያሜ የተሰጠው ጨለማ ውስጥ ብርሃን ይባል የነበረው ሻምበል ቶማስ ሳንካራ ነው። የቡርኪና ፋሶ ፕሬዝዳንት ቶማስ ሳንካራ አፍሪካን ከቀኝ ገዢዎቻቸው ብሰው የሰው ኃይሏን ፈጅተው ገንዘቧን ውጠው በደም ባህር የዋኟት የራሷ ልጆች የሆኑ ወታደራዊ ገዢዎች ሆነው ሳለ ቶማስ ሳንካራ በምን የተለየ ሆኖ ነው የተለየ ውዳሴ የሚጻፍለት የሚሉ ከሆነ የታሪክ ተመራማሪዎች አንድ ሁለት ብለው የሚጠቅሱለት መልካም ተግባር ይዘረዝሩለታል። ከ1950ዎቹ ጀምሮ አፍሪካ ከቀኝ ገዢዎች ነፃ ከወጣች በኋላ ሀገር እንዲጠብቁበት የተሰጣቸው መሳሪያ የህዝባቸው መፍጃ የስልጣን መንጠቂያ አድርገው አፍሪካን ፍዳዋን ያስጨረሷት የነበሩ ወታደሮች መኖራቸው እርግጥ ነው። በአንድ የአፍሪካ ሀገር በ2-3 ዓመታት 4-3 ጊዜ ደም አፋሳሽ መፈንቅለ መንግስት የተደረገ ሰውም ንብረትም ተጨርሷል። ቶማስ ሳንካራ ግን ከነዚህ አይነቶቹ ተርታ የሚጠቀስ አይደለም። ከአፍሪካ ወታደራዊ አምባገነን ገዢዎች ጋር ወታደር ከመሆኑ በቀር የሚመሳሰልበት አንዳችም ተግባር የለውም። ይህንን የተናገሩና የጻፉለት የሀገሩ ሰዎች፣ ጋዜጠኞች፣ የጠላቱም ሀገር ጋዜጠኞች እንጂ ጨምሮ ጨማምሮ የተወራለት አይደለም። መጀመሪያ ነገር ቶማስ ሳንካራ መፈንቅለ መንግስት አላከናወነም። መፈንቅለ መንግስት የፈጸሙ መኮንኖች ከታሰረበት ፈተው አንተ ምራል አሉት እንጂ ተስገብግቦ ወይም እኔ ያውቃለሁ ብሎ ወይም በሴራና በደባ ስልጣን ወንበር ላይ ፊት አላለም። ስለ ፖለቲካ ልምድም ዕውቀትም ሳይኖራቸው ስልጣን እንደሚይዙት እንደ ብዙዎቹ የአፍሪካ መሪዎች ሳይሆን ቶማስ ሳንካራ የተማረ በትምህርቱም ጎበዝ የሆነ ቆምለታለሁ ያለውንም ዓላማ ስልጣን ከመያዙ በፊት ጀምሮ የተለማመደው ነበር። ሳንካራ እንደ ብዙዎች የአፍሪካ አምባገነን መሪዎች ስልጣን መግደያና መዝረፊያ ነው ብሎ የሚያስብ አልነበረም። ከውትድርና ተግባራቸው ውጪ ምንም ሳያውቁ ሁሉንም አዋቂ ነን እንደሚሉት ወታደራዊ አምባገነን መሪዎች ሳይሆን ቀደም ብሎም በወታደራዊ ዝም በሚኒስትርነትም ተመድበው ፖለቲካውንና የቢሮክራሲውን ሥራ የተለማመደ ነበር። ቶማስ ሳንካራ እንደ ብዙዎቹ የአፍሪካ ወታደራዊ መሪዎች ጠመንጃ የያዘ ሁሉ ሀገር ሊመራ ይችላል ከሚል አስተሳሰብ የሚነሳ ሳይሆን እንዳውም ወታደር በርዕዮተ ዓለምና በዓላማ የሚመራ ካልሆነ ገዳይ ወንጀለኛ ከመሆን አያልፍም የሚል እምነት ነበረው። እንደ ሌሎች የአፍሪካ መሪዎች ቀደምቶቹ ባለስልጣኖች ይበልጡኛል፣ ጥላቸው ይጫነኛል ብሎ ገደሏቸው የሚል በግፍ ደማቸውን በማፍሰስ ጮቤ የሚረግጥ አልነበረም። እንደ ላይቤሪያው ሳሙኤል ኤቶ ለሀገራቸው ነጻነት የተጋደሉትንና የተማሩትን የቀድሞ ባለስልጣኖች ስታዲየም እንጨት ላይ አስሮ አልረሸናቸውም። እንደ ዩጋንዳዊው ኢዲ አሚን ባለስልጣኖችን እያሰረ ሬሳቸው ውሃ ላይ እንዲሳፈፍ አላደረገም። እንደ ዛይሮ ሲሲኮ ነጻነት ታጋይ መሪዎችን ስጋቸው እየተከተፈ እንዲገደሉ አላደረገም። እንደ ኢትዮጵያዊው መንግስቱ ኃይለማርያም በዓለም አቀፍ መድረክ ሞገስ ያገኙትን ምሁራንና ሹማምንት አርበኞችንም ጨፍጭፎ በአንድ ጉድጓድ ይቀበሩ አላለም። እንደ ቦካሳ ከእርሱ በፊት የነበሩ ባለስልጣኖችን እግሮኑ አልወረወራቸውም። እነዚህ አይነት ለስልጣን መራቃቸውን የዋጡ መሪዎች በራሱ በሳንካራ መለኪያ ነፍሰ ገዳይ ከመሆን አያልፉም። ቶማስ ሳንካራ ግን እንደነዚህ አይደለም። በመግደል የሰውን ደም በማፍሰስ አባዜ አልተለከፈም። ጥፋት አለባቸው የተባሉትም ባለስልጣኖች የሚዳኙበት ችሎት ያዘጋጅላቸዋል። ተመሰከረበት ይቀጣል። ቅጣቱ ራሱን በሬዲዮና በቴሌቪዥን ማጋለጥና ማመን ነው። ራስን ማዋረድ ከሁሉ የባሰ ቅጣት ነው ብሎ ቶማስ ሳንካራ ያምናል። ተጨማሪው ቅጣት ወደ ገጠር ተልኮ ክፍያ በሌለበት እንዲያገለግል ማድረግ ነው። እንደዚህ እያደረገ ዕውቀታቸውን ይጠቀምበታል እንጂ ሀገሩን የደም ምስ የሚገበርበት አላደረጋትም። 20ና 30 ዓመታት የመሩ የአፍሪካ መሪዎች ለሀገራቸው እንዲህ ነው ተብሎ የሚጠቀስ መልካም ምግባር ሳይፈጽሙ ተባረዋል። እርሱ ግን እስከዛሬ ስሙ ከመቃብር በላይ የዋለለትን ተግባር መፈጸሙ እየተመሰከረለት ነው። ለዚህም ነው የሀገሩ ሰዎች እንደ አባት እንደ እናት ተንከባክቦ ነው እንጂ በግፍ አይደለም እያሉ የሚያሞግሱት። ለዚህም ነው ሁሉም ሳንካራስ እንደ ሌሎች አይደለም ብለው የሚዘምሩለት። ቡርኪና ፋሶ ከፈረንሳይ ቀኝ ተገዥነት 1952 ነፃ ከወጣች በኋላ በ17 ዓመታት ጊዜ ውስጥ እስከ ቶማስ ሳንካራ ጊዜ ድረስ 4 ጊዜ መፈንቅለ መንግስት ተከናውኖባታል። ህዝቧ በድህነት የሚኖር ማዕድንና መሬቷን መጠቀም ያልቻለች ሀገር ነበረች። ቶማስ ሳንካራ ስልጣን ሲይዝ ስራውን የጀመረው የሀገሪቱን ስም በመለወጥ ነበር። ቀይ ገዢዎች ያወጡላትን
አፐር ቮልታ የሚለውን ስሟን ከሁለቱ ጎሳ በተውጣጡ ስሞች ቡርኪና ፋሶ እንድትባል ወሰነላት። ቡርኪና ፋሶ ማለት የተከበረ ሰው ምድር ማለት ነው። ቶማስ ገና ስልጣኑን ሲይዝ ከድህነታችን ነሳ፣ እርዳታና ልመናን ከአእምሯችን እናጥፋ፣ በቀን 2 ጊዜ የሚበላ ምግብ፣ በቀን 10 ሊትር የመጠጥ ውሃ የሚል ግብ አልሞ የድርጊት መፈክሩን ከግድግዳ ላይ ሰቀለ። ከዚያ ወዲህ ይህን ዓላማውን በማንገብ ቀበቶውን አጠበቀ፣ ቀዩን መለዮን ጫነ። ሻምበል ቶማስ ሳንካራ የፕሬዝዳንትነት ስልጣን ሲይዝ 33 ዓመቱ ነበር። ገና በ18 ዓመቱ በአፐር ቮልታ ወታደራዊ ማሰልጠኛ ገብቶ በመኮንንነት ተመርቋል። ከፍተኛ ውጤት በማሳየቱም ማዳጋስካርና በሞሮኮ ለከፍተኛ አዛዥነት ስልጠና ተልኮ በከፍተኛ ማዕረግ ተመርቋል። ሀገሩ ከማሊ ጋር ድንበር ግጭት ባደረገች ጊዜ ያሳየው የአመራር ጥበብ ዝናን አትርፎለታል። በማንም ዘንድ አንባቢነቱ የጠራ የፈረንሳይኛ ቋንቋ አጠቃቀሙ፣ የፖለቲካ ዝንባሌውና መልካም ባህሪው ይታወቁለታል። ኮሎኔል ዜርቦ መንግስት ፈንቅሎ ስልጣን ሲይዝ የማስታወቂያ ሚኒስተርነትን ሾመው። ነገር ግን በእንዲህ ያለ ካቢኔ መስራት ነውር ነው ብሎ በገዛ ፈቃዱ ከ6 ወር በኋላ ስራውን ለቆ ወደ ክፍሉ ተመለሰ። የዘርቦ መንግስት በሌላ መፈንቅለ መንግስት በሻለቃ ኡድራቦ ሲተካ ሳንካራ በጦር ውስጥ ያለው ችሎታና ተወዳጅነት ይታወቃልና ጠቅላይ ሚኒስቴር አድርጎ ሾመው። ከጥቂት ወራት በኋላ የሾመው ወታደራዊ መንግስት ጠረጠረና አሰረው። ጓደኞቹ ሌላ መፈንቅለ መንግስት አካሄደው ፈቱትና የመሪነት ስልጣኑን ለሱ አሸከሙት። ይህን አስተሳሰብ በውስጡ እንዲሰርጽ ያደረጉት ደግሞ ማዳጋስካር ያሉ ወታደራዊ አሰልጣኞች ነበሩ። ቼጉቬራን በእጅጉ ያደንቃል። እርሱም እንደ ቼጉቬራ ለሀገሩ ሕዝብ ቢሰራ ምኞቱ እንደሆነ ደግሞ ደጋግሞ ይናገር ነበር። አንድ ቀን ይላሉ አንድ ወዳጁ፣ አንድ ቀን ስለ ቼጉቬራ ረጅም ሰዓት አወራን። ቼ በ39 ዓመቱ ተገደለ፣ እኔ ግን እዛም ምደርስ አይመስለኝም ይል ነበር ይላሉ። እንደገመተውም በ37 ዓመቱ ተገደለ። ቶማስ ሳንካራ ፕሬዝዳንት ከሆነ በኋላ ደሞዙ በወር 450 የአሜሪካ ዶላር ነው። የግል ንብረቶቹ አንድ አሮጌ ትንሽ መኪና፣ አንድ ብስክሌት፣ 3 ጊታሮች፣ የበረዶ ቤቱ የተሰበረ ማቀዝቀዣ፣ አልጋና ቁም ሳጥኑ አሮጌ ወንበሮች ብቻ ናቸው። ኢሳቤስቲን በሀገርም ሆነ በውጭ ባንኮች አላስቀምጠም። በፕሬዝዳንትነቱ ጊዜም ልጆቹ ስልጣን እስኪይዝ የተማረበት ትምህርት ቤት ነበር የተማሩት። ይህ በአፍሪካ ወታደራዊ አምባገነን መሪዎች ዘንድ እንደ ሞኝነት የሚቆጠር ነው። ቤተመንግስቱን ከስራው ውጭ አይጠቀምበትም። ቤተመንግስቱን እንደ ግል ርስታቸው እንደሚቆጥሩት አምባገነን መሪዎች ሳይሆን እሱ የሚኖረው በሻምበል ማዕረጉ በሚኖርበት ቤት ውስጥ ነው። ብዙ ጊዜ ወታደራዊ ዩኒፎርሙን ይለብሳል። በማንኛውም አለባበሱ ጊዜ ቀይ መለየው አትለየውም። በብዙ አለባበሱ ጊዜ በተለይ ዩኒፎርሙን ሲለብስ ነጭ ሰደፍ ያለው ሽጉጡን በማህደር አድርጎ ይታጠቃል። ባህሪው ስልጣንና ገንዘብ ሲያገኙ መሬትን አላስረግጥ እንደሚላቸው ወታደራዊ መሪዎች አይደለም። ለነገሩ እርሱ ሁለቱም የሉትም። ስልጣን ቢኖረውም የህዝብ መገልገያ ነው ብሎ ወስኗል። ገንዘቡ ደግሞ የለውም። ቶማስ ሳንካራ ገንዘብ ሳይኖረው ስልጣን የያዘ፣ ገንዘብ ሳይኖረው የሞተ ነበር ይላሉ። ፕሬዝዳንት ቶማስ ከተለያዩ የማህበረሰብ አካላት ጋር ይሰበሰባል። ማንም በመንገድ ላይ አቁሞ ሊያነጋግረው ይችላል። ሽማግሌዎች እንደ ልጃቸው እንጂ እንደ መሪያቸው ስለማያዩት እያቀፉ ይስሙታል። ራሱን እያሻሹ ይመርቁታል። እሱም ውብ ጥርሱን እያሳየ ሁሉንም እንደያገባባቸው ያስተናግዳቸዋል። በሥራ ዘመቻ ወቅት ዶማ ይዞ አብሮ ከህዝቡ ጋር ሲቆፍር ይታያል። ኳስ ይጫወታል ከማንም ጋር። በሥራ ሰዓት እስከ እኩለ ሌሊት የቢሮ ሥራውን ይሰራል። ቀን በየቢሮውና በየመስኩ የተጀመሩ ፕሮጀክቶችን ይጎበኛል። ሳንካራ እንደዚያን ጊዜዎች አምባገነኖች መጣሁ ጠብቁኝ፣ እጅ ንሱኝ፣ አደግድጉልኝ አይልም። ባልታሰበ ወቅት ድንገት ከተፍ ይላል። ያን ጊዜ ዋልጌው ሁሉ መድረሻ ይጠፋዋል። ፕሬዝዳንት ሳንካራ አፍሪካን ግጠውና ባጥንቷ አስቀርተው በደማጨቅ ተዋት በውርደት እንደተባረሩት መሪዎች አልዘረፏትም። ባዶ ኪሱን እንደተሾመ ባዶ ኪሱን ሞተ። እነዚህን ሁሉ ባህሪውን ያዩ ቼጉቬራ ይሉታል። እንደ ድምፃዊው ሳምሳ ህጆይ አይነቶች ደግሞ ጨለማ ውስጥ ብርሃን ይሉታል። ሌሎችም ከአፍሪካ ወታደራዊ መሪዎች የተለየ ይሉታል። ይህን ሁሉ ስምና ዝና ያገኘው በ4 ዓመታት የስልጣን ጊዜ ውስጥ ነው። ከዚያ ወዲህ እንዲቀጥል የውጭም የውስጥም ቡድኖች አስፈራቸው። ስለዚህ በአፍሪካ ድንገት ተግ ብሎ የነበረውን አጥቢያ ኮከብ በአጭሩ አጠፉት። በቸር ይቆዩን።